የአማራ ፋኖ ብሔራዊ ንቅናቄ ለመላው ኢትዮጵያንና የኦርቶዶክስ እምነት ተከታዮች እንኳን ለ2018 የከተራና የጥምቀት በዓል በሰላም አደረሳችሁ ይላል። የድርጅታችንን መመስረት ተከትሎ ሰራዊታችን መላው የአማራ ሕዝብ፣ የዲያስፖራው ማህበረሰብና የትግሉ ደጋፊዎች በከፍተኛ ስሜትና ደስታ መቀበላቸውን ስናረጋግጥ ከፍተኛ ኩራት ይሰማናል። በአንድነታችን ከፍተኛ ልባዊ ደስታን የተጎናጸፈው ሰራዊትና ሕዝብ የድሉን ጽዋ ያነሳ ዘንድ የጠላትን አከርካሪ መስበር የሚችል ስልታዊ አመራር ለመስጠት መዘጋጀታችንን በዚህ አጋጣሚ እናረጋግጣለን። የአማራ ፋኖ ብሔራዊ ንቅናቄ ሀገራችን ባህልና ትውፊት እንዲጠበቅና ሁሉም ኢትዮጵያዊ ባህሉንና እምነቱን በነጻነት የሚያራምድባት ሀገር እንዲኖረን የጀመረውን ጸረ አገዛዝ ተጋድሎ በአዲስ መንፈስ አጠናክሮ የሚቀጥል መሆኑንም በዚሁ አጋጣሚ እንገልጻለን። መላው ሰራዊታችንና አመራሩ በተቆጣጠርናቸው አካባቢዎች ሁሉ በዓሉ በሰላም እንዲከበር ከህብረተሰቡ ጋር በትብብር እንድትሰሩ እናሳስባለን። በድጋሚ መልካም የከተራና የጥምቀት በዓል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጥር 10 2018 ዓ.ም። አሁን ደግሞ ወደ አርበኛ ዘመነ ካሴ መልእክት እናልፋለን። ለመላው የአማራ ሕዝብ፣ ለመላው የኢትዮጵያ ሕዝብ፣ ለመላው ፋኖ አባላትና አመራሮች እንኳን ለ2018 ዓ.ም የከተራና የጥምቀት በዓል በሰላም አደረሳችሁ አደረሰን። የአብይ አህመድን አገዛዝ ከስሩ ነቅሎ በማስወገድ የአማራን ህልውና በዘላቂነት ማረጋገጥና ሁሉም ኢትዮጵያውያን ወገኖች በፍትህ፣ በነጻነት፣ በእኩልነትና በአንድነት የሚኖሩባት ዲሞክራሲያዊ ዘመንን ማብሰር ከሆነው ዋናው ግባችን አንድ ጋት ርቆ አንድ ወሳኝ ግድ ቀድሞ መከወን ያለበት መለስተኛ ግብ ነበረን። የአማራን ትግል መዋቅራዊ አንድነት ማረጋገጥ። ከብዙ ጥረትና ጥበብ በኋላ ትናንት ጥር 9 2018 ዓ.ም ይህንን አሳክተናል። መላው የአማራ ህዝብ፣ መላው የአማራ ፋኖ አባላትና አመራሮች እንዲሁም መላው ኢትዮጵያዊ ወገናችን እንኳን ደስ አላችሁ፣ እንኳን ደስ ያለን። ጠላትን በአውደ ፖለቲካ አሸንፈነዋል። በአውደ ውጊያም አዝረክርከነዋል። በስነ ግንኙነት ዲፕሎማሲ አሳጥተነዋል። በኢኮኖሚ ራቁቱን አስቀርተነዋል። ያም ሆኖ የትግሉ ወታደራዊ ፖለቲካዊና ሁሉን አቀፍ አቅም በአንድ ቋት ባለመሰብሰቡ ምክንያት አብይ አህመድና ቡድኑ ተጨማሪ ቀናትን እድሜያቸው ላይ እየጨመሩ እስከ ዛሬ ህዝባችንን እየጨፈጨፉ መዝለቅ ችሏል። አንድነት ሁሌም በየትኛውም ሁኔታ ውስጥ በማንኛውም ወገን ይከወን ትክክለኛ ነገር ነው። ለአማራ ህዝብ ግን አንድነት ዘላለማዊ የግዴታ ጣፋንታው ነው። አንድነት አማራዊ አካላችንን የሚያንቀሳቅስ ነፍሳችን ነው። በመሆኑም ዛሬ አንድ መሆናችን ከነገ ጀምሮ ሞት ላይ እንስቃለን፣ ሞትን እናሸንፈዋለን፣ ሞትን ራሱን እንገድለዋለን፣ ነፃም እንወጣለን። የአማራ ትግል አንድ ሆኗል። ስለ ነገዋ ኢትዮጵያ በጎ ምኞት ካለን ግን ይህ ብቻ በቂ አይደለም። ልዩ ልዩ ኢትዮጵያን ወገኖችን የሚወክሉ ልሂቃንና የፖለቲካ ቡድኖች በይፋ መቀራረብ፣ መምከር መጀመርና ስለ ነገ የጋራ ስዕል መፍጠር ይኖርባቸዋል። የቀጠናው ኃይሎች ዛሬ ስለ ቀጠናው በጥባጭ አብይ አህመድና ቡድኑ መወገድ በጋራ መታገልና መፍትሄ ማዋለድ ይኖርባቸዋል። ስለ ነገ መጠበብ ይገባቸዋል። ምክንያቱም የአፍሪካ ቀንድ በታሪኩ አይቶት ወደማያውቀው ትብታብ ውስጥ እየገባ ሲሆን ለቀጠናው ህዝቦች ልማትና የጋራ በጎ ተሳታፊ ልሂቃኑ መቀራረብና የጋራ ህልም ማለም ያስፈልጋቸዋል። በዚህ ረገድ ፋኖ የበኩሉን ገንቢ ሚና ይጫወታል። ታላላቅ አሳቢዎች እንዳስተማሩን አንድ ህዝብ ከውጫዊ ወረራ እኩል ወይንም በላይ በሞራል መበስበስ ይወድቃልና ሞራላችን፣ ባህላችን፣ የጋራ ማህበረሰባዊ ትውስታዎቻችን፣ እሴቶቻችንና ታሪካችንን እንወቅ። በርትተን እንጠብቅ። ዓላማና እሴት ያለው ህይወት እንኖር። አንድ ማህበረሰብ የሚወድቀው ሁሉም የማህበረሰብ አባል መጥፎ ስለሆነ ሳይሆን በጎ ሰዎች ዳር ተመልካች ሲሆኑ ነው ይባላልና እነበጎ በዚህ ትግል ውስጥ የምትችሉትን አድርጉ። ቆሞ መመልከት ቆሞ ከመሞት ውጪ ሌላ ፍቺ የለውም። አብዮቱ የመሳሪያም የቅንነትም ነው። ስለዚህ የምር ቅን እንሁን። ቀደምቶች ሞክረውት የጣላቸውን የክፋት፣ የተንኮል፣ የመጠፋፋት፣ የቅናትና የመጠላለፍ አዳላጭ መንገድ እንጸየፈው። በመደጋገፍ እንጂ በመጠላለፍ ዛሬን ማለፍ አይቻልም፣ ነገ ላይም አይደርስም። ቢደረስም መልካም አይሆንም። ይህ ድንቅና ለአማራ ህዝብ ከኦክሲጅን እኩል ያስፈልገው የነበረው አንድነት እንዲሳካ ማስተዋልን የሰጠንን እግዚአብሔርን እናመሰግናለን። ይህ ቀን እንዲመጣ ሌት ተቀን የሰራችሁ፣ የገፋፋችሁን፣ የመከራችሁን፣ የገሰጻችሁን፣ ስንደክም ያበረታችሁን የፋኖ አመራርና አባላት በሙሉ በቅርብም በሩቅም ያላችሁ አማራዎች፣ ሌሎች ኢትዮጵያውያን ወገኖቻችን ከልብ እናመሰግናለን።
ከግለሰባዊ ሰዋዊ ጉጉት በፊት የአማራን ትግልና አንድነቱን አስቀድማችሁ ለኃላፊነት ከኔ ጓዴ ይቅደም አንድነቱ ይረጋገጥ እንጂ ለኔ የሚሰጠኝ ቦታ ትልቅ ጉዳይ አይደለም ያላችሁ ጀግኖች መሪዎች ታላቅነታችሁን ዛሬም ልባችን መዝግቦታል። ነገ ትውልድ ይኮራበታል። በተረፈም በከጆች የሚጠናከር እንጂ ለአንድ ደቂቃ እንኳን ወደ ኋላ የሚቀር ትግል የለምና በያለንበትን በርታ። አሁን ሁሉም ወደ ስራ ይግባ። መልካም የከተራና የጥምቀት በዓል። ክፋት ለማንም በጎነት ለሁሉም። አንድ አማራ እስከ ምጽአተ አማራ። ህልውናችን በተባበረ ክንዳችን። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። አርበኛ ዘመነ ካሴ ጥር 10 2018 ዓ.ም